ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ነሆ ዛሬም ሚስቱን በአሰቃቂ ሁኔታ ስለገደላት አንድ ወንጀለኛ ታሪክ ይዘንላችሁ ቀርበናል። ተከታተሉን። አንዳንድ ጊዜ ፍቅር የሚጀመርበት ቦታ መጨረሻው በእጅግ አስፈሪ መንገድ ሊያበቃ ይችላል። ሚስት ቤትን በፍቅር የምትሞላ ህይወትን በተስፋ የምትይዝ እናም አዲስ ህይወትን በማጸኗ የምትሸከም የእናት ልብ ናት። ነገር ግን ተመን ያልተሰጣት ፍቅር፣ ያልተጠበቀ እምነት እናም ያልተገለጸ ቁጣም ሁሉንም ሊያፈርስ ይችላል። ዛሬ የምንነግራችሁ ታሪክ በፍቅር የተጀመረ በእርግዝና የተሞላ ነገር ግን በክፉ መጨረሻ የተቋጠረ ታሪክ ነው። ወንጀለኛም ታፈረ ጓዴ የትዳር አጋሩ ከሆነችው ሟች ጋር በባህር ዳር ከተማ ኑሮውን አብሮ ማሳለፍ ከጀመሩም ሰነባብተዋል። ቀን ውሎ ሲያድር የአብራካቸው ክፋይን ጸንሳ መጸነሷንም ለባሏም በደስታ ታበስረዋለች። እሱ ግን በነገረችው የደስታ ብስራት ከመደሰት ይልቅ በተቃራኒው ሆነም። ልጅ መውለድና መሳብ እንደማይፈልግ መርዶውን ነገራት። እንድታስወርደውም እንቅጩን አስረዳት። ለዚህም የመረጠው ሆስፒታልን ሳይሆን ባህላዊ ሕክምናውን ነበር። ለደስታችን ያለችው ሐዘን የሆነባትን ማወራም የትዳር አጋሯን ማስፈራራትና ዛቻ በመፍራት እሱ ያለውን ሁሉ ለመቀበል ተገደደች። ባልም ጽንሱን ለማቋረጥ ይበጃል ያለውን ባህላዊ መድኃኒት እንድትጠጣ በማድረግ ጽንሱም እንዲወርድ ተደረገም። ይባስ ብሎ የቤቱን የማስተዳደር ጉዳይም እርግፍ አድርጎ ይተወዋል። የቤቱ የማስተዳደር ጉዳይም በእርሷ ላይ ወደቀም። ጽንሱም በባህላዊ መንገድ ከተቋረጠ በኋላም ኑሮውን መክፋት ያቃታት እንስት በቀን ስራ ትዳርን መክፋት ሲሳናት እንዲህ ስትልም ጠየቀችው። በእኔ ትከሻ የቤት ክራይ መክፈልና ቀለም መሸመት አቃተኝ። እኔንና አንተን የማኖር ተሳነኝ። አንተም ልታገዘኝ አልቻልክም። ስለዚህ መለያየት አለብን የሚል ምክር ሐሳብ ለትዳር አጋሯም ታቀርብለታለች። በሐሳቧ ቅር የተሰኘው አባወራም ድሮውንም በጎ ሐሳብ የለውም ነበርና በእጅጉም ይከፋል። ሚስትም ተለያይቶ መኖር እንዳለባቸው ደጋግማ ሞትወታን ቀጠለች። በሐሳቧ ያልተስማማው የትዳር አጋሯም በሰላም ከመለያየት ይልቅ የጭካኔ በትሩን እንዴት እንደሚያሳርፍባት ማሰላሰል ይጀምራል። የባሏን ሐሳብ ሁሉን በይሁንታ የምትቀበለው ምስኪን እንስትም ከነገ ዛሬ ቅን ልብ ቅን ሐሳብ ያስፈልጋል በማለት ከሱ ጋር ውላ ማደሯን ቀጠለች። በሆዱ ክፋትን በልቡ ደግሞ ቂምን የቋጠረው የትዳር አጋሯ ግን አንካሴውን በድብቅ እየሳለ የለበጣ ሳቁን ላረራው አንጀቷ እየለገሰ የሞት ድግሷን ሲደግስ በርግብ ልቧ የቀን ሰርታ ባገኘችው ገቢ ያፈራውን ሰርታ ለባሏ ከማጉረስ ላፍታም አልቦዘነችም። በደለበ ወኔ የተሞላው የአባወራው ጡንቻ ግን በድህነት ክንድ በቀን ስራ ሲደክሙሎ በእንቅልፍ በዛለው ሰውነቷ ላይ በስለት ደጋግሞ በመውጋት ዳግም እንዳትመለስ የጭካኔ በትሩን አሳረፈባት። በአሰቃቂ ሁኔታ ከገደላት በኋላም በማዳበሪያ ጠቅልሎ ጫካ ውስጥ በመጣል አረመኔነቱን በቅን ሚስቱ ላይም ተወጣ። ከቀናት በኋላም ጫካ የወደቀችውን ሚስቱን አስክሬን የተመለከተ ሰው ለፖሊስ ባደረሱት መልእክት በቦታው በመገኘት አስፈላጊውን ቅድመ ምርመራ በማድረግ የሟችን አስክሬን በክብር እንዲያርፍ ካደረገ በኋላም ተጨማሪ ሰፊ ምርመራ በማድረግ ተጠርጣሪውን በቁጥጥር ስር አውሎ ምርመራውን በማጣራት መዝገቡን ለሚመለከተው የፍትህ አካላት በመላክ የሚጠበቅበትን ኃላፊነት ተወጣም። መዝገቡ የደረሰው የባህር ዳርና አካባቢው ከፍተኛ ፍርድ ቤትም ጉዳዩን በጥልቅ ሲመረምር ከቆየ በኋላ የተከሳሹን ጥፋተኝነት በሰውና በሰነድ ማስረጃ በማረጋገጡ ሰኔ 28 ቀን 2014 ዓ.ም ባስቻለው ችሎት ተከሳሽ ታፈረ ጓዴን በእድሜ ልክ ጽኑ እስራት እንዲቀጣም ወስኖበታል። ውድ የቻናላችን ቤተሰቦች እንደዚህ አይነት ወንጀል ነክ የሆኑ ጉዳዮችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ከእንደዚህ አይነት ነገር ይሰውረን። መልካም ቀን።